በጎጃም ቀጠና ደጋዳሞት ላይ ከገቦት ያገዛዙ 4 ጀነራልና 7 ኮሎኔል መካከል ዛሬ በጠዋት አንዱ ኮሎኔል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አናብስቶች እስከ ወዲያኛው መሸኘቱ ተረጋግጧል። ይህንን ጥቃት ተከትሎ በአንጀኔ ገሊላ፣ ዋሸራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና አካባቢዎቹ በፋኖ ቁጥጥር ስር መዋላቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር ማዋላቸው የተገለጸ ሲሆን ይሄኑ ከባድ ውጊያ ዋና የተባሉ ወሳኝ የፋኖ ቁልፍ አመራሮች በግንባር ተገኝተው ውጊያውን መምራታቸው ታውቋል። በሌላ በኩል በወሎ ቀጠና 2 ከፍተኛ አዛዦችን ጨምሮ ከ70 በላይ ያገዛዙ ኃይሎች መደምሰሳቸው ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ አመሻሽ ጀምሮ እስከ ዛሬ ረፋድ ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። በቆይታችን ሁለቱንም መረጃዎች በስፋት የምታደምጡ ይሆናል። በኦሮሞ ምድር ከትናንት ሐምሌ 14 ቀን 2018 ዓ.ም ጀምሮ እስከ ሌሊቱ 11 ሰዓት ጀምሮ ከባድ ውጊያ መካሄዱ ታውቋል። የተካሄደው ይህ ኦፕሬሽን ከውጊያ አየር ማረፊያ ከ4 እስከ 5 ኪሎ ሜትር ርቀት ላይ በሚገኙት መርካቶና ለጎ ከተሞች ላይ ያነጣጠረ መሆኑ ሲነገር የአየር ማረፊያውን ለመቆጣጠር ጀግኖች ከባድ ትንቅንቅ እያደረጉ መሆናቸውን ረፋዱን የወጣው መረጃ ያሳያል። በተለይም ለ6 ተከታታይ ሰዓታት እስከ ጠዋቱ 5 ሰዓት በተደረገ በዚህ ውጊያ የአንሻ ሰይድ ዕዝ አናብስቶቹ ሁለቱንም ከተሞች ሙሉ በሙሉ በመቆጣጠር በድል አጠናቀዋል። የተሸነፈው የጠላት ጥምር ጦር ሙትና ቁስለኛውን እያዝረከረከ ወደ ውጊያ ከተማ ያፈገፈገ ሲሆን በአሁኑ ወቅትም አፈግፍጎ ከገባበት ሆኖ በመድፍ በዙ 23 እና በሞርተር ነዋሪዎች የሚገኙባቸውን ከተሞች እየደበደበ ይገኛልም ተብሏል። በስፋት የምንመለከተው ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎች በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በጎጃም ቀጠና ደጋዳሞት ላይ ከገቡት ያገዛዙ 4 ጀነራሎችና 7 ኮሎኔሎች መካከል ዛሬ ጠዋት አንዱ ኮሎኔል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አናብስቶች እስከ ወዲያኛው መሸኘቱ ተረጋግጧል። በአንጀኔ ገሊላ፣ ዋሸራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና አካባቢዎቹ በፋኖ ቁጥጥር ስር መዋላቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃም የአንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር ማዋላቸው ተገልጸዋል። የዕዙ ህዝብ ግንኙነት መምሪያ ይፋ ባደረጋቸው ወታደራዊ መረጃዎች መሰረት በኢንጂነር ክብር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ ያገዛዙ ጦር ከአንድ ሻለቃ በላይ ሰራዊት ተደምስሶበት ወደ ኋላ እንዲያፈገፍግ ተደርጓል። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በ3 አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙን ጦር ለ5 ቀናት ያህል በተካሄደ ከባድ ትንቅንቅ መደምሰሱ ተገልጿል። ጠላት በአንጀኔ ገሊላና ከብቢ በኩል አልማ ሽፋን በመስጠት የጀግኖችን ቀይ እይዛለሁ ብሎ ቢንቀሳቀስም በአንጀኔ ገሊላ፣ ጊዮርጊስ ዳባና ዋዳን በተባሉ ቦታዎች በተደረገ አውደ ውጊያ ከአንድ ሻለቃ በላይ ያገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ያገዛዙ አዋጊ መኮንኖች የተደመሰሱ ሲሆን መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት ያገዛዙ ጦር ከፍኖተ ሰላምና ከደብረ ብርሃን ደንበጫ የተጫነ ተጨማሪ ኃይልና ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት ተገዷል። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት ያገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብድ መፈጸሙ ተጠቅሷል። በተመሳሳይ ከቋሪት ጠጠር ማርያም ተነስቶ ዋሽራን ለመያዝ የተንቀሳቀሰው ያገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ተቀጥቅጧል። ትናንት ምሽት በገረገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አክተልትሎ ወደ ዋሽራ ቢገባም በወንዳወክና በዮሐንስ አለማየሁ አርበኞች በተሰነዘረበት የእጅ በእጅ ውጊያ አቅሙን አጥቶ ወደ ኋላ ማፈግፈጉ ታውቋል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆለላ ገረገራን በወገን ቁጥጥር ስር መዋል ተችሏል። በዚህ ሳቢያ በጎንጂ ቆለላ ከተማ የተጠራቀሙ የአገዛዙ ሰራዊት እርስ በርሱ ሲተኳኮስ ማደሩ የተገለጸ ሲሆን በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳው የእርስ በርስ ውጊያ ከ3 በላይ የአገዛዙ አባላት መወገዳቸው ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ማጥቃት የተቀጠቀጠው የአገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሃን አርሶ አደሮች ላይ ያነጣጠረ ጥቃት ፈጽሟል።
ሰራዊቱ መድፍ፣ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋ ማካሄዱ ተገልጿል። ይህ በእንዲህ እንዳለ በናዝሬት በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ ዕዝ ከውስጥ ባገኘው መረጃ አረጋግጫለሁ ብለዋል። በመሆኑም አድማ ብተናና ሚሊሻው በአገዛዙ ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህልውና ትግሉ እንዲቀላቀል ህዝቡ ጥሪውን አስተላልፈዋል። በሌላ በኩል ሁለት ከፍተኛ አዛዦችን ጨምሮ ከ70 በላይ የአገዛዙ ኃይሎች መደምሰሳቸው ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 104ኛ ኮርስ የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ አመሻሽ ጀምሮ እስከ ዛሬ ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚኒሻ መሪነት ባበት በኩል አቆራርጦ ወደሚለው አካባቢ ተንቀሳቅሶ የነበረው የብልጽግና ጦር ነው በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ ያስተናገደውም ተብሏል። የአገዛዙ ጦር ሐምሌ 13 2018 ዓ.ም መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ወደሚለዋና አካባቢ በሚወረወረው ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁስን በግመልና በአህያ ጭኖ በሚኒሻ መንገድ መሪነት ባበት ተራራ በኩል ወደሚለዋ አካባቢ ተንቀሳቅሶም ነበር። የጠላት ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱና ቀድሞውኑ ቁልፍ ወታደራዊ ቦታዎች በመቆጣጠር አድፍጠው የነበሩ የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። የጠላት ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ ማምለጫ በሮች በሙሉ ተቆልፈውበት ከሐምሌ 13 2018 ዓ.ም ጀምሮ እስከ ትናንት አመሻሽ ድረስ በተወሰደበት ከባድ እርምጃ በርካታው ዳሽቆ መቅረቱ ታውቋል። የፋኖ ልዩ የጦር የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ ያገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ትናንት ምሽት መተንፈሻ በር አግኝቶ በርካታ ቁስለኞች በሆሳዕና ተሸክሞ ሸሽተዋል። በተጋድሎ እርምጃ ከተወሰደባቸው የጠላት ኃይሎች መካከል የ50 አለቃ ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃ ማዕረግ ያለው የመቶ መሪ እንደሚገኙበት ነው ለማረጋገጥ የተቻለው። የፋኖ ልዩ የቆረጣ ማጥቃት ብቃት በታየበት በዚህ ተጋድሎ 3 ብሬን መትረጊስን ጨምሮ 50 ክላሽኮ መሳሪያ እስካሁን በወል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የደረትና የወገብ ትጥቅ ከጠላት ሲማረክ በተጨማሪ ማስራን ወታደሮች ከፍንጅ ተማርከው የዓለም አቀፍ ምርኮኛ እያስገረምብን እንዲሁም አማራዊ ሴትና ባህልን ባከበረ መልኩ እንክብካቤ እየተደረገላቸው ይገኛል። እገዛ ለማድረግ ተጨማሪ ከወደ ውጫሌ ከተንቀሳቀሰ የጠላት ኃይል ጋር ውጊያው ሌሊቱን እየተደረገ ሲሆን ይሄው ትንቅንቅን በፋኖ የበላይነት እየተመራ ተጠናክሮ ቀጥሏል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ አስታውቋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ አንሻ ሰይድ ዕዝ በምስራቅ ወለጋ ዞን ጉቶ ጊዳና ስቡ ስሬ ወረዳ በተደረገው ውጊያ ሎጎና መርካቶ ከተሞችን መቆጣጠሩን አስታወቀ። የጠላት ጥምር ጦር ላለፉት በርካታ ወራት በእነዚህ ከተሞችና ቀበሌዎች መሽጎ በአካባቢው በሚኖሩ የአማራ ማህበረሰብ ላይ ግድያ፣ ዝርፊያ እንዲሁም ከገበያ በሚመለሱ ነዋሪዎች ላይ ኬላ በመጠበቅ እንግልት፣ ንብረት ማውደም ሲፈጽም መቆየቱ ተከትሎ ትናንት ሐምሌ 14 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ የተካሄደው ይህ ኦፕሬሽን ከኦኬ አየር ማረፊያ ከ4 እስከ 5 ኪሎ ሜትር ርቀት ላይ በሚገኙት መርካቶና ልጎ ከተሞች ላይ ያነጣጠረው ውጊያ ተካሂዷል። ከዕዙ ምክትል ጦር አዛዥና የየክፍለ ጦሮቹ አዛዦች ጋር በከፍተኛ ቅንጅትና መናበብ ጠላትን ምሽግ በመስበር የከተማ ሽምቅ ውጊያ አካሂደዋል። ለ6 ተከታታይ ሰዓታት እስከ ጠዋት 5 ሰዓት በተደረገ በዚህ ውጊያ ያንሻ ሰይድ አናብስቶች ሁሉንም ከተሞች ሙሉ በሙሉ በመቆጣጠር በድል አጠናቀዋል። የተሸነፈው የጠላት ጥምር ጦር ሙትና ቁስለኛውን እያዝረከረከ ወደ ወኬ ከተማ ያፈገፈገ ሲሆን በአሁኑ ወቅት ማፈግፍጎ ከገባበት ሆኖ በመድፍ በዙ 23 እና በሞርተር ነዋሪው የሚገኝባቸው ከተሞች እየደበደበ ይገኛል። በዚህ ከባድ ውጊያ 15 የጠላት እግረኛ ጥምር ጦር አባላት ሲደመሰሱ 28 የክላሽንኮቭ ጠመንጃዎች፣ 19 የፎዋን ቦምብ፣ 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች እንዲሁም 730 የብሬን እና የክላሽንኮቭ ጥይቶች እናም የተለያዩ ወታደራዊ ሻንጣዎች ተማርከዋል ሲል ፋኖ ዳዊት አማራ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ የህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የካናዳ ብሔራዊ ቡድንና የኖርዌች ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያውያን አሊ አህመድን በቢሮአቸው ተቀብለው ማነጋገራቸውን በማህበራዊ የትስስር ገጻቸው ይፋ አድርገዋል። ርዕሰ መስተዳድሩ በዚሁ መግለጫው ጠንከር ያለ የብሔር ማንነትና የክልል ብሔርተኝነትን የማጎልበት ፖለቲካዊ ስነ ልቦናዊ መልእክት በግልጽ ተንጸባርቆበታል። አቶ ሽመልስ በመግለጫቸው በካናዳ ባንዲራ ስር ቢጫወትም ኦሮሞማው ኦሮሞነቱን በድንበር ላይ አልቀረም፣ የትም ቢኖር ማንነቱ አብሮት ይጓዛል በማለት የተጫዋቹን ስኬት በቀጥታ ከብሔር ማንነቱ ጋር አቆናኝተውታል። ይህ አገላለጽ በኢትዮጵያ ወቅት የፖለቲካ አውድ ውስጥ ትልቅ ስልታዊ ትርጉም አለው። የክልሉ መሪ የዲያስፖራ ማህበረሰብ በኦሮሚያና በዓለም መካከል ያለውን የትስስር ድልድይ በማለት መግለጻቸው ከሀገራዊው ኢትዮጵያዊ ትርክት ይልቅ የክልል ማንነት በማስቀደም የዲያስፖራውን የፖለቲካና የኢኮኖሚ አቅም በቀጥታ ወደ ክልሉ ማዕከል ለማምጣት የሚደረግ ስትራቴጂካዊ የፖለቲካ ንግድ መሆኑን ያሳያል።
የስፖርት ዲፕሎማሲ ለፖለቲካዊ ካፒታል ግንባታ መጠቀም በዓለም አቀፍ ደረጃ የተለመደ አሰራር ቢሆንም ይህ የርዕሰ መስተዳድሩ አቀራረብ ግን በሀገሪቱ ውስጥ ያለውን የፖለቲካ የርዕዮተ ዓለም ሸኮች አፍንተው አድርጎ የሚያሳይ ነው ተብሏል። ይህም የፖለቲካ ትርክቱ አሁንም በተቋማዊና ሀገራዊ ማዕቀፍ ውስጥ ሳይሆን በብሔር ማንነት ዙሪያ መሽከርከሩን የቀጠለ መሆኑን ያረጋግጣል። ይህም ዲያስፖራው በአጠቃላይ ሀገራዊ ጉዳዮች ላይ ካለው የጋራ ተሳትፎ ይልቅ በየብሔሩ ተከፋፍሎ የየክልሉ ፖለቲካዊ መሳሪያ ሆኖ እንዲቀጥል የራሱን ጫና እንደሚያሳድር የፖለቲካ ተንታኞቹ ያስገነዝባሉ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የካናዳ ብሔራዊ ቡድንና የኖርዊች ሲቲ እግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊ አሊ አህመድን በቢሮአቸው ተቀብለው ማነጋገራቸው በማህበራዊ ትስስር ገጻቸው ይፋ አድርገዋል። ርዕሰ መስተዳድሩ በዚሁ መግለጫው የተጫዋቹን ጠንካራ የስራ ባህል ክህሎትን ራስን መስጠት ያደነቁ ሲሆን ስኬቱ ለሌሎች ወጣቶች ትልቅ መነሳሳት እንደሚፈጥር ገልጸዋል። ይሁን እንጂ ከዚህ የስፖርተኞች አቀባበልና የእንኳን ደስ ያለ መልእክት ጀርባ ጠንከር ያለ የብሔር ማንነትና የክልል ብሔርተኝነትን የማጎልበት ፖለቲካዊ ስነ ልቦናዊ መልእክት በግልጽ ተንጸባርቆበታል። አቶ ሽመልስ በመግለጫው በካናዳ ባንዲራ ስር ቢጫወትም ኦሮሞማው ኦሮሞነቱ በድንበር ላይ አልቀረም፣ የትም ቢኖር ማንነቱ አብሮት ይጓዛል በማለት የተጫዋቹ ስኬት በቀጥታ ከብሔር ማንነቱ ጋር አቆራኝተውታል። ይህ አገላለጽ በኢትዮጵያ ወቅት የፖለቲካ አውድ ውስጥ ትልቅ ስልታዊ ትርጉም አለው። የክልሉ መሪ የዲያስፖራ ማህበረሰብ በኦሮሚያና በዓለም መካከል ያለው የትስስር ድልድይ በማለት መግለጻቸው ከሀገራዊ ኢትዮጵያዊ ትርክት ይልቅ የክልል ማንነት በማስቀደም የዲያስፖራውን የፖለቲካና የኢኮኖሚ አቅም በቀጥታ ወደ ክልሉ ማዕከል ለማምጣት የሚደረግ ስትራቴጂካዊ የፖለቲካ ንግድ መሆኑን ያሳያል። የስፖርት ዲፕሎማሲ ለፖለቲካ ካፒታል ግንባታ መጠቀም በዓለም አቀፍ ደረጃ የተለመደ አሰራር ቢሆንም ይህ የርዕሰ መስተዳድሩ አቀራረብ ግን በሀገሪቱ ውስጥ ያለውን የፖለቲካ የርዕዮተ ዓለም ሽኩቻ ፍንትው አድርጎ የሚያሳይ ነው። የክልል መሪዎች በውጭ የሚኖሩ ስኬታማ ትውልደ ኢትዮጵያውያን ስኬት ለየራሳቸው የብሔር ማንነት ማጠናከሪያነት መዋላቸው የፖለቲካ ትርክቱ አሁን በተቋማዊ እናም ሀገራዊ ማዕቀፉ ሳይሆን በብሔር ማንነት ዙሪያ መሽከርከሩን የቀጠለ መሆኑን ያረጋግጣል። ይህም ዲያስፖራው በአጠቃላይ ሀገራዊ ጉዳዮች ላይ ካለው የጋራ ተሳትፎ ይልቅ በየብሔሩ ተከፋፍሎ የየክልሉን ፖለቲካዊ መሳሪያ ሆኖ እንዲቀጥል የራሱን ጫና እንደሚያሳድር የፖለቲካ ተንታኞች ያስገነዝባሉ። ወደ ውጭ መረጃዎቻችን ስናቀና ደግሞ በአሜሪካና በኢራን መካከል እየተካሄደ ያለው ተከታታይ የትጥቅ ልውውጥና የአየር ጥቃት መባባሱ ተከትሎ የኢራን ብቸኛ የኒውክሌር ኃይል ማመንጫ ጣቢያ በሚገኝበት ደቡባዊቷ የቡሼር ከተማ ቢያንስ 2 ከባድ ፍንዳታዎች ተሰምተዋል። ምንም እንኳን እስካሁን በኒውክሌር ተቋሙ ላይ የደረሰ ጉዳት አለመኖሩ ቢገለጽም ከቀናት በፊት በዳርሆቬን በመገንባት ላይ የነበረ ሌላ የኒውክሌር ተቋም ጥቃት መስተናገዱ የሁኔታውን አሳሳቢነት ያጎላዋል። በተጨማሪ በታብሪዝ በሚገኝ ወታደራዊ የጦር ሰፈር በሐማዳን ግዛት ከአብዱራሃን እንዲሁም በሲስታን ግዛት በሚገኙት የኮናርካና ቻባሃር ቁልፍ የወደብ ከተሞች ላይ ለተከታታይ ቀናት የአየር ጥቃት ተፈጽሟል። ይህንን ተከታታይ ወታደራዊ እርምጃ ስልታዊ በሆነ መንገድ ስንገመግመው የሁለቱ ሀገራት ግጭት ከተለመደው የፖለቲካ ማስፈራሪያ አልፎ አውዳሚ ወደሆነ መጠነ ሰፊ ጦርነት መሸጋገሩን ያሳያል። ሀታም አልአንቢያ የጋራ ወታደራዊ በኒውክሌር ተቋማት ላይ የሚሰነዘር ማንኛውም ጥቃት የጦርነትን አድማስ ያሰፋዋል ሲል የሰጠው ጠንካራ ማስጠንቀቂያ የፍጥጫውን መቋጨት ሳይሆን የባሰ መባባስ ያመላክታል። የኒውክሌር ጣቢያዎችን ያካትቱ ወይም በቅርብ ርቀት የሚደረጉ ማናቸውም ወታደራዊ ጥቃቶች የደህንነት ቀይ መስመሮች የጣሱ በመሆናቸው አነስተኛ ስህተት እንኳን መካከለኛውን ምስራቅ ወደማይቀለብስበት የኒውክሌር አደጋና አስከፊ ቀጠናዊ መዘዝ ውስጥ ሊገፋው እንደሚችል ወታደራዊ ባለሙያዎች በጥብቅ ያስጠነቅቃሉ። ይህ በእንዲህ እንዳለ የኢራን ጦር በምዕራብ ኩዌት በሚገኘው የዶሃ የጦር ሰፈር በተመሰረቱ የአሜሪካ ወታደራዊ ተቋማት ላይ በሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት መጠነ ሰፊ ጥቃት መፈጸሙ በይፋ አስታውቋል። በከፊል የመንግስት ልሳን በሆነው ታሲንም የዜና ወኪል በኩል የወጣው የኢራን ጦር መግለጫ እንዳመላከተው ኃይሎቻቸው በአሜሪካ በኩል የተፈጸመ ያለውን ተደጋጋሚ ወታደራዊ ጥቃት ለመበቀል ሲሉ በዚሁ የጦር ሰፈር ውስጥ በሚገኙ የጦር መሳሪያ ማከማቻዎችና የምድር ጦር የሎጂስቲክ ቁሳቁሶች ላይ የተሳካ ምት አሳርፈዋል። ኢራን የዶሃን የጦር ሰፈር በቀጠናው ላሉ የአሜሪካ ወታደሮችና ወታደራዊ ቁሳቁሶች ዋነኛ የድጋፍ ማዕከል መሆኑን የጠቀሰች ሲሆን የእስላማዊቷ ሪፐብሊካን የጦር ኃይሎች በተቀደሰ አንድነት በመቆም የጠላትን ማንኛውንም አዲስ ሴራ እና ጀብደኝነት በቆራጥነት ለመመከት ዝግጁ መሆናቸውን በመግለጽ ጥብቅ ማስጠንቀቂያ አስተላልፋለች። ይህ የኢራን ወታደራዊ እርምጃ በመካከለኛው ምስራቅ እየተካሄደ ያለውን ውጥረት ይበልጥ አሳሳቢ ወደሆነና ወደማይገመት አዲስ ምዕራፍ እያሸጋገረው ይገኛል። ጥቃቱ ከኢራን ድንበር ተሻግሮ በኩዌት ግዛት ውስጥ ወዳለ ቁልፍ የአሜሪካ ጦር ሰፈር ማነጣጠሩ ጦርነቱን ጂኦግራፊያዊ አድማሱን በማስፋት ሰላማዊ የነበሩ የባህር ሰላጤውን ሀገራት በቀጥታ ወደ ግጭቱ አዙሪት እየሳባቸው መሆኑን ያሳያል። አሜሪካ ይህን ወሳኝ የሎጂስቲክ ማዕከሏን ለማስጠበቅ ስትል የምትወስደው የአጸፋ እርምጃ ፍጥጫውን ከማባባስ ባለፈ በአካባቢ ያለውን የኃይል ሚዛንና የዓለም አቀፍ የንግድ እንቅስቃሴ አደጋ ላይ ሊጥለው ይችላል። የተፋላሚዎች እርምጃ ከቀጥታ
ውጊያ አልፎ የሶስተኛ ሀገራት ሉዓላዊነት ግዛት የጦር አውድማ ማድረግ መጀመሩ የቀጠናውን ቀውስ ከመቼውም ጊዜ በላይ ውስብስብ ያደረገው ሲሆን ሁኔታው በአስቸኳይ በዲፕሎማሲያዊ ካልተገታ መላው የባህረ ሰላጤ ቀጠና ወደማይወጡበት መጠነ ሰፊ የደም መፋሰስ ሊከተው እንደሚችል የወታደራዊና የደህንነት ተንታኞች በጥብቅ ያስገነዝባሉ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።